ሰላም እንዴት ናችሁ? ዛሬ እንግዲህ ስለ ዩቲዩብ ሰርች ኢንጂን ኦፕቲማይዜሽን ምናይ ነው የሚሆነው። ዩቲዩብ ላይ እንዴት አድርገን ሰርች ሲደረግ የኛ ፈረስት ላይ ራንክ ሊሆን ይችላል፣ ሞር ቪዚቢሊቲ እና ሞር ሰብስክራይበር እንዴት ማግኘት እንችላለን የሚለውን በዛሬው ቪዲዮ የምናይ ነው የሚሆነው። እንግዲህ በመጀመሪያ ዩቲዩብ ኤስኢኦ ምን ማለት ነው የሚለውን ስናይ ኤስኢኦ ማለት ሰርች ኢንጂን ኦፕቲማይዜሽን ማለት ነው። ምን ማለት ነው? ኦፕቲማይዚንግ ዩር ቪዲዮስ ሶ ዘ አልጎሪዝም አንደርስታንድስ ዩር ኮንቴንት ኤንድ ሪኮመንድስ ኢት ቱ ዘ ራይት አውዲያንስ። የእናንተን ቪዲዮ ዩቲዩብ አንደርስታንድ አድርጎ ለሪኮመንድ ሳጀስት ያደርገዋል ማለት ነው። ሶ ለራይት አውዲያንስ የእናንተን ኮንቴንት ለሚፈልጉት ሰዎች ሪኮመንድ ሲያደርግላችሁና ሞር ቪዚቢሊቲ እና ራንኪንግ የምታገኙበት አልጎሪዝም ነው ማለት ነው። ሶ እንዴት አድርጎን የኛ ቪዲዮ ቫይራል ይወጣል የሚለውን ነገር የምናይበት ኮንቴንት ነው። ሶ በመጀመሪያ እንግዲህ ዋይ ኢት ማተርስ የሚለውን ስናይ ሃየር ራንኪንግ ካለው ሞር ቪዚቢሊቲ ይኖረዋል። ከዛ ደግሞ ሞር ሰብስክራይበር የማግኘት እድላችሁ ከፍተኛ ነው የሚሆነው ማለት ነው። ሶ እንግዲህ ኤስኢኦ ማለት ዩቲዩብ ላይ ይህን ይመስላል። እንዴት የኛ ቪዲዮ ሪኮመንድ ሊደረግ ይችላል፣ ሰርች ሲደረግ መጀመሪያ ላይ እንዴት ሊመጣ ይችላል የሚለው ኮንሰፕት ነው። እንግዲህ መጀመሪያ ላይ ዩቲዩብ ኤስኢኦ ማለት ምን ማለት ነው የሚለውን ካየን እንግዲህ ዩቲዩብ ማለት በራሱ ሰርች ኢንጂን ኦፕቲማይዜሽን ነው። እንደውም ዘ ሰከንድ ላርጀስት የሚባለው ሰርች ኢንጂን ኦፕቲማይዜሽን ዩቲዩብ ነው እና እዛ ላይ የምንለቃቸው ቪዲዮዎች እንዴት ለትክክለኛ አውዲያንስ ይደርሳሉ፣ ፈረስት ራንኪንግ እንዴት እናገኝ እንችላለን፣ ሞር ቪው እንዴት ማግኘት እንችላለን የሚለው ኮንሰፕት ነው። እንግዲህ ዩቲዩብ ኤስኢኦ ስንል እንግዲህ ከዛ ጋር ተያይዞ መጀመሪያ ምንድን ነው ማድረግ ያለብን የሚለውን እንግዲህ ኪወርድ ሪሰርች ነው። ኪወርድ ሪሰርች ማድረግ አለብን። የኛን ቪዲዮ ኪወርዱን የምንሰራው ቪዲዮ ስፔሻሊ ታይትል ላይ ስንጠቀም ኪወርድ የምንጠቀመው ኪወርድ የተመረጡ መሆን መቻል አለባቸው። ሰርች ፋይንድ ዋት ፒፕል አር ሰርችንግ ፎር ማለት ነው። ኪወርድ ማለት ኦልሬዲ ምን አይነት ኪወርዶችን መፈለግ አለብን? ሎ ኮምፒቲሽን ሃይ ሰርች ቮሉም የሆኑ ኪወርዶችን መጠቀም መቻል አለብን ማለት ነው። ሶ እሱን ለማድረግ ምንድነው የምናደርገው? እንግዲህ ኪወርድ ማለት በቀላሉ አሁን ለምሳሌ ይሄ ቪዲዮ ስለ ዩቲዩብ ሰርች ኢንጂን ኦፕቲማይዜሽን ከሆነ በራሱ ሰርች ኢንጂን ኦፕቲማይዜሽን ኦር ኤስኢኦ የምንለው እንደ አንድ ኪወርድ ልንወስደው እንችላለን። ዩቲዩብ የሚለው ለብቻው። ሶ እነዚህ እንግዲህ ኪወርድ እንላቸዋለን። ሰርች የሚያደርጋቸው ሰዎች አብዛኛውን ጊዜ ሰርች የሚያደርጋቸው እና ዩቲዩብ አንደርስታንድ የሚያደርግበት ሚንስ ማለት ነው። ሶ እሱን እንዴት ማግኘት እንችላለን የሚለውን ስናይ ሃው ቱ ስታርት ዊዝ ዩቲዩብ ሃው ቱ ዱ ኢት የሚለውን ስናይ ስታርት ዊዝ ዩቲዩብ ሰርች ባር መጠቀም እንችላለን ኪወርድን ለማየት ማለት ነው። ቼክ ኮምፒቲተርስ ቶፕ ቪዲዮዎችን በእኛ በሰራኑ ቪዲዮ ተመሳሳይ ቪዲዮዎች ምን ተሰርተዋል የሚለውን ማየት እንችላለን ማለት ነው። አሁን ለምሳሌ ምን አይነት ኪወርድ ተጠቅመዋል እነሱ ታይትላቸው ላይ የሚለውን እንትን ስንል ለምሳሌ አሁን ዩቲዩብ ኤስኢኦ ብዬ ሰርች ባደርግ እንደምታዩት እንግዲህ እነዚህ ቪዲዮዎች ይመጣሉ። በጣም በርካታ ቪዲዮዎች እንግዲህ እዚህ ጋር ላይ የተጠቀሙት እነሱ ከታይትላቸው ጋር ማለት ነው። ከታይትላቸው ጋር ተያይዞ የምንለው ሰዎች ሰርች ሊያደርጉት የሚችለው ነገር ይሄ ኤስኢኦ የምትለዋን አሁን እዚህ ጋር ላይ የትም ቦታ ላይ ታገኟታላችሁ። እንደምታዩት ኤስኢኦ ዩቲዩብ እነዚህ ሁለቶቹ እነዚህን ኪወርድ እንላቸዋለን። ሰው ሰርች ሊያደርጋቸው የሚችሉ ነገሮች ማለት ነው። ኪወርድ ቱልን መጠቀም ትችላላችሁ። ኪወርድ ቱሎች አሉ። አሁን ሪኮመንድድ የሆኑ ቱሎች አሉ። ዩቲዩብ ሰርች አለ፣ ጉግል ትሬንድ፣ ኪወርድ ቱል ዶት አዮ፣ አንሰር ዘ ፓብሊክ እነዚህ መጠቀም ትችላላችሁ። አሁን ዩቲዩብ ሰርች ላይ ዩቲዩብ ኤስኢኦ ብለን ሰርች ስናደርግ ይሄ መጥቶልናል። ይሄኛውን አሁን አጥፍተን እንደዚህ ስናይ ዩቲዩብ ብዬ አሁን እዚህ ጋር ላይ ኤብል እንደምታዩት አውቶሜሽን የሚል ነገር ያመጣል። እችን አጥፍቼ ደግሞ ቢ ባደርግ እንደምታዩት
ሰዎች ሰርች የሚያደርጉትን ነገር ያመጣላቸዋል። ሲም በጽፍ ደግሞ እንደምታዩት ሰዎች ሰርች ሊያደርጓቸው የሚችሉ ነገሮችን ያመጣልናል ማለት ነው። በዚህ መልኩ ኪወርዶችን ሰርች ማድረግ ታይትላችንን ሰርች ማድረግ እንችላለን። ለምሳሌ ዩቲዩብ ብዬ አንደርስኮር ባደርግና ኤስሲኦ ብዬ ሰርች ባደርግ ደግሞ አብዛኛውን ጊዜ ሰዎች ምንድነው ሰርች የሚያደርጓቸውን ነገር የሚለውን ነገር እንደምታዩት ዩቲዩብ ሳጀስት ያደርገናል ማለት ነው። ይሄኛውን ለምሳሌ አውቶሜሽን ብል እንደምታዩት በጣም ብዙ ነገሮችን እዚህ ጋር ላይ ሰጀስት ያደርገናል። እኛ እንግዲህ እዚህ ላይ ሰዎች ምን ሰርች ያደርጋሉ የሚለውን ነገር የራሳችንን ታይትል ከዚሁ መጠቀም እንችላለን ማለት ነው። እነዚህ ፍሪ ቱሎቹን እንግዲህ ዩቲዩብ ሰርች አሁን ያየነው ነው። ፔድ አለ፣ ቲዩብ በዲ፣ ቪዲአይኩ የሚባሉ አሉ። እነሱን መጠቀም ትችላላችሁ። አሁን ቪዲአይኩ ለኪወርድ ይጠቅመናል። ኦልሬዲ ምን ያክል ቮሊዩም አለው፣ ምን ያክል ሎው ነው ኮምፒቲሽኑ ምናምን የሚለውን ነገር ያሳየናል። ያው ፔድ ነው፣ ፍሪ እንትኑ ያን ያክል አይደለም። ለምሳሌ እዚህ ላይ ዩቲዩብ ኤስሲኦ ብለን ሰርች ብናደርግ እዚህ ላይ እንደምታዩት በቁጥር ያሳየናል። ቪዲአይኪው ሰርች ቮሊዩም ኮምፒቲሽኑ ምናምን ነገር ያሳየናል። ሌሎችንም ሳጀስት ማቺንግ ኪወርዶችን እንደምታዩት ዩቲዩብ ኤስሲኦ ፉል ኮርስ ብሎ ሰርች ቮሊዩሙ ይሄን ያክል ነው ምናምን እያለ ያሳየናል። እና እንደዚህ አይነት ትሎች አሉ፣ እነሱን መጠቀም እንችላለን። ኦልሬዲ ፔድ ናቸው እነዚህ ትሎች ማለት ነው። ኪወርድ ላይ የምንጠቀመው ሰርች ሲደረግ እኛ ታይትል ላይ የምንጠቀማቸው ኪወርዶች በጣም ወሳኝ ስለሆኑ ማለት ነው። እሱ ነው ያለው። እንግዲህ ኔክስት ላይ ያለውን ስናይ ኦፕቲማይዚንግ ቪዲዮ ሜታዳታ ነው። ቪዲዮ ሜታዳታ ላይ እንግዲህ ታይትል ክሊር መሆን አለበት። ታይትላችን ኪወርድ ሪች መሆን አለበት። ምን ማለት ነው? ኪወርድ ሪች መሆን አለበት ስንል ለምሳሌ እኔ ስለ ዩቲዩብ ኤስሲኦ የሚል ቪዲዮ ፖስት ማድረግ ከፈለኩኝ ኪወርድ ሪች መሆን መቻል አለበት። ለምሳሌ ዚስ ኢዝ ኦል አባውት ዩቲዩብ ኤስሲኦ ምናምን እንደዚህ አይነት እንትን መጠቀም የለብኝም። ኪወርድ ሪች ማለት ዩቲዩብ የምትለው ኤስሲኦ የሚለው ግዴታ መኖር አለበት ማለት ነው። ስለ ዩቲዩብ አውቶሜሽን ሊሆን ይችላል። ስለ የፈለጋችሁትን ነገር ስትጽፉ ኪወርድ ሪች መሆን አለበት ነው። እነዚህ ዚስ ምናምን የሚሉ እንደዚህ አይነት ወርዶች ታይትል ላይ ባንጠቀማቸው ጥሩ ነው ማለት ነው። ለምሳሌ ኤግዛምፕል እዚህ ላይ እንደምታዩት ዩቲዩብ ኤስሲኦ ፉል ኮርስ 2025 ራንክ ቪዲዮስ ፈስት እንደዚህ አይነት ነገሮች የምትጠቀሙ ሳጀስት ይደረጋል ማለት ነው። ኪወርድ ሪች መሆን መቻል አለባቸው፣ ክሊር መሆን አለባቸው። ረዘም ያሉ ቢሆኑ ይመረጣል። እንግዲህ ታይትል ቅድም እዚህ ላይ እንዳየነው በዚህ መልኩ ሳጀስት ያደርግና ሌሎች ምን አይነት ታይትል ተጠቅመዋል የሚለውንም ገብተን ሰርች በማድረግ ሃይ ቮሊዩም እና ሎው ኮምፒቲሽን ያለውን መጠቀም እንችላለን ማለት ነው ታይትላችን ላይ። እንግዲህ ታይትል በጣም ወሳኝ ነው። ቪዲዮውን እንግዲህ ዩቲዩብ አንደርስታንድ የሚያደርገው ቪዲዮአችንን በሚጠቀመው አልጎሪዝም ፈረስት ታይትላችንን ነው የሚጠቀመው። ምርጥ ታይትል መጠቀም መቻል አለብን። እንግዲህ ታይትል ሳጀስት ያደርጋችኋል ዩቲዩብ። እዚህ ላይ ቻት ጂፒቲ መጠቀም ትችላላችሁ። ለምሳሌ አሁን ቻት ጂፒቲ ላይ ገብቼ ሳጀስት ዘ ቤስት ዩቲዩብ ቪዲዮ ታይትል ፎር ዩቲዩብ ኤስኢኦ ብለው እንግዲህ ቻት ጂፒቲም ሳጀስት ያደርጋችኋል። ባይዘው እንደምታዩት ሄር ስትሮንግ ዩቲዩብ ቪዲዮ ታይትል አይዳስ ፎር ዩቲዩብ ኤስኢኦ ይለናል። እንደምታዩት
በጣም ምርጥ ምርጥ ታይትሎችን እዚህ ጋር ላይ ዩቲዩብ ኤስኢኦ ፉል ኮርስ 2025 ራንክ ነምበር 1 ሃው ቱ ራንክ ዩቲዩብ ቪዲዮስ ኢን 2025 ዩቲዩብ ኤስኢኦ ቱቶሪያል። በዚህ መልኩም ታይትል መጠቀም ትችላላችሁ። ቱሎችን ደግሞ እነ ቪዲዮ አይኪው እነሱን ተጠቅማችሁ ታይትል መስጠት እንችላለን ማለት ነው። ሶ የተለያዩ ቱሎችን መጠቀም እንችላለን። ሁለተኛው ምንድነው እዚህ ጋር ላይ ዲስክሪፕሽን ነው። ፈረስት ቱ ላይንስ አድ ኪ ይላል። አድ ሜይን ኪወርድስ ታይም ስታምፕ ቻፕተርስ እና ሊንኮችን ብትጠቀሙ ነው የሚለው። ዲስክሪፕሽን ላችን ላይ እንግዲህ ቪዲዮ ዲስክሪፕሽን ማለት ኦልሬዲ አሁን እዚህ ቪዲዮ ላይ ችኛዋ ነች ዲስክሪፕሽን የምንላት። እዚህ ጋር ላይ የሚጽፋችሁ ዲስክሪፕሽን ይባላል። ሶ እሱን በደንብ መጻፍ አለብን። በተቻለ መጠን ዲስክሪፕሽናችን ላይ ምንድነው መሆን ያለበት? आज की इस वीडियो में मैं आप लोगों के साथ 7 यूट्यूब एसईओ टिप्स शेयर करने वाला መጀመሪያዎቹ ላይን ላይ ታይትል ላይ የተጠቀምነውን ወርድ ብንጠቀመው አሪፍ ነው፣ ዲስክሪፕሽን ላይ ማለት ነው። የመጀመሪያው ታይትላችን ዲስክሪፕሽን ላይ መኖር አለበት። ምክንያቱም ቅድም እንዳየኑ ቪዲዮአችን ላይ ከታች የሚመጣና አንደርስታንድ የሚያደርጉት ስለሆነ ቪውሮች እሱን ብንጠቀመው በጣም ጥሩ ነው። ለዲስክሪፕሽን እንግዲህ ቻት ጂፒቲን መጠቀም እንችላለን። ኦልሬዲ አሁን የቅድሙን ብንመለከት ራይት ዲስክሪፕሽን ብለው ምንድነው እሱ ሳጀስት የሚያደርገኝ ነገር ይኖራል ማለት ነው። ሶ አሁን ዲስክሪፕሽን እንደምታዩት ቻት ጂፒቲም ይጽፍልናል። ሶ በዚህ መልኩ ዲስክሪፕሽናችንን ማስቀመጥ መቻል አለብን። ዲስክሪፕሽናችን ላይ ደግሞ ታጎችን ብንጠቀም የተወሰኑ አሁን ለምሳሌ እዚህ ጋር ላይ እንደምታዩት ዩቲዩብ ኤስኢኦ፣ ዩቲዩብ ቲፕስ ምናምን እንደዚህ አይነት ነገሮችን ብንጠቀም በጣም ተመራጭ ነው። ታግ ስንጠቀም ሞር አንደርስታንድ ያደርገዋል ማለት ነው ዩቲዩብ። ሶ በዛ መልኩ ቢሆን ጥሩ ነው ዲስክሪፕሽን ላይ ማለት ነው። ሶ ቢኮዝ ኦፍ ዩቲዩብ የኛን ቪዲዮ አንደርስታንድ የሚያደርገው እነዚህ ነገሮች በመጠቀም ነው። ታይትላችን ዲስክሪፕሽናችን በጣም ወሳኝ ስለሆኑ ማለት ነው። ኔክስት ያለው ምንድነው? ታግ ነው። ታግ ላይ ስቲል ሄልፕ አልጎሪዝም አንደርስታንድ ዩር ኒች ይጠቅማል ለሰርች ኢንጂን። አክቹዋሊ ታግ ምንም እንኳን ዝቅተኛ ቢሆንም ያለው ኢንቮልቭመንት ለሰርች ኢንጂን ኦፕቲማይዜሽናችን ነገር ግን ስቲል ግን በጣም አስፈላጊ ነው ማለት ነው። ሶ ምንድነው የምናደርገው? ታጎችን ቻት ጂፒቲም ኦልሬዲ ሳጀስት ያደርጋቸዋል ለሰራኑ ቪዲዮ። ኦር ደግሞ ቱል አለ አሁን ራፒድ ታግስ የሚባል አለ። እሱን ብትጠቀሙ ራፒድ ታግስ እሱን ብትጠቀሙ ምርጥ ምርጥ ታጎችን ሳጀስት ያደርጋቸዋል። ለምሳሌ እኔ ለዩቲዩብ ኤስኢኦ ብዬ ጀነሬት አድርግልኝ ብል እዚህ ላይ እዚህ ጋር እንደምታዩት የሚገራርሙ ታጎችን ሳጀስት ያደርገኛል ማለት ነው። ስለዚህ ኮፒ ታግ ብዬ እነዚህን ታጎች ወስጄ አፕሎድ ማድረግ አለብኝ ማለት ነው። ቪዲዮአችንን ስንጭን ታግ ማለት ነው። ሶ ቪዲዮ አፕሎድ በምናደርግበት ጊዜ ታግ ቦታ ላይ ይህንን እነዚህን ማስገባት እንችላለን። ራፒድ ታግስ ይባላል። ኦልሬዲ አብዛኞቻችን የምታውቁት ነው። ሌሎችም አሉ። ሶ እነዚህን በመጠቀም ታጋችንን ማስገባት እንችላለን ማለት ነው። ታግ እንግዲህ በጣም ወሳኝ ነው። ሶ እንዴት ጀነሬት እንደምናደርግም አይተናል ኦልሬዲ። ሌላው ምንድነው? ተምብኔል። ተምብኔል በጣም ወሳኝ ነው። ቢኮዝ ኦፍ ቪዲዮ አፕሎድ ካደረግን በኋላ ተምብኔል ምርጥ ተምብኔል ካልተጠቀምን በጣም አስቸጋሪ ነው የሚሆነው። ቢኮዝ የሰራነው ቪዲዮ ተምብኔሉ ሰዎችን አትራክት ማድረግ የሚችል መሆን መቻል አለበት። እሱ ካልሆነ ግን አውቶማቲካሊ ዩቲዩብ ምንድነው የሚያደርገው? ከሰራኑ ቪዲዮ ላይ የራሱን በመውሰድ ተምብኔል ቴክስት የሌለው የሆነ ነገር ያስቀምጣል። እሱ ደግሞ ሰዎችን አትራክት አያደርግም። ሰው ተምብኔላችን አይከችንግ መሆን አለበት። ሪዴብል ቴክስት መኖር አለበት ተምብኔላችን ላይ። ለምሳሌ እዚህ ላይ እንደምትዩት ሪዴብል የሆነ ቴክስት መኖሩ
ሞር ተምብኔላችንን በጣም አሪፍ ያደርገዋል ማለት ነው። ስለዚህ ቴክስት ቢኖር ሃይ ኮንትራስት የሆነ ከለርድ ሬድ፣ ግሪን፣ ብሉ እንደዚህ አይነት ከለሮችን ተጠቅመን ተምብኔል መጠቀም እንችላለን። እንግዲህ ተምብኔል ለመስራት ብዙ ቱሎች አሉ። ከነዛ መካከል ካንቫ አለ፣ ፎቶሾፕ መጠቀም ትችላላችሁ። በጣም በርካታ አሉ። በዚህ ዙሪያ ላይ ሌላ ጊዜ ልናይ እንችላለን። ሶ እነዚህን ነገሮች በመጠቀም ቪዲዮዋችንን ኦፕቲማይዝ በማድረግ ለሰርች ኢንጂን ለዩቲዩብ ማለት ነው ምቹ ማድረግና ቫይራል እንዲወጣ ማድረግ እንችላለን። ኦልሬዲ ሶ እነዚህ በጣም ወሳኝ ናቸው። እነዚህን መጠቀም መቻል አለብን አፕሎድ ስናደርግ ቪዲዮአችንን ማለት ነው። ሶ እንግዲህ በቀጣይነት ያለውን ስናይ ፕሌሊስት ነው። ፕሌሊስት ቪዲዮአችን ፕሌሊስት ግሩፕ ሪሌትድ ቪዲዮ መሆን መቻል አለበት። ኢን ኪወርድ ሪች ፕሌሊስትስ ለምሳሌ ዩቲዩብ ስለ ዩቲዩብ ኤስኢኦ ብዙ ቪዲዮ የምሰራ ከሆነ ዩቲዩብ ግሮዝ ቱቶሪያል የሚል ፕሌሊስት ቢኖርን ይሄ በጣም ወሳኝ ነው። እንግዲህ ፕሌሊስት በጣም ወሳኝ ነው ማለት ነው። ቢኮዝ ሰዎች የኛን ቪዲዮ ገብተው የተለያዩ ቪዲዮዎችን በተመሳሳይ ፕሌሊስት ካገኙ ሰጀስት የሚደረግ እድሉ በጣም ከፍተኛ ነው እና በፕሌሊስት ማስቀመጥ ቪዲዮአችንን ለሰርች ኢንጂን ኦፕቲማይዜሽን በጣም ወሳኝ ነው ማለት ነው። ሌላው ምንድነው ኢንዲ ስክሪን እና ካርድ ቱ ኪፕ ፒፕል ዋቺንግ ሞር ኦፍ ዩር ኮንቴንት አፕሎድ ስናደርግ ኢንዲ ስክሪን ማስገባት ቪዲዮአችን ላይ በጣም ወሳኝ ነው ማለት ነው። ኢንዲ ስክሪን ሰዎች ቀጣይ ቪዲዮ እንዳያዩልን የሚያደርጉ ናቸው ማለት ነው። እነዚህና ኢንዲ ስክሪን እና ካርዶችን መጠቀም በጣም ወሳኝ ነው። እንግዲህ አፕሎድ እያደረግን ይህንን ማየት እንችላለን ኔክስት ሌላ ጊዜ ማለት ነው። ስለዚህ ቀላል ነው። ኦልሬዲ እነዚህ መጨመር ለሰርች ኢንጂን ኦፕቲማይዜሽን ብዙ ቪው ያገኛል። ብዙ ቪው ባገኘ ቁጥር ደግሞ ሳጀስት ይደረጋል ማለት ነው ቪዲዮአችን። ኔክስት ላይ ያለው ምንድነው አናሊቲክስ ኤንድ ኢምፕሩቭመንት ነው። የኛን የምንሰራውን ስራ ምን ያክል ይታያል፣ ምን ያክል እነማን ያውታል የሚለውን ነገር ማየት ዩቲዩብ ስቱዲዮ ላይ በመግባት ትራፊክ ሶርሱን፣ አውዲያንስ ሪቴንሽን፣ ክሊክ ስሩ ሬቱን በማየት አጀስት ማድረግ አለብን ማለት ታይትላችን ተምብኔላችንን አጀስት እናደርጋለን። ክሊክ ስሩ ሬቱ አሁን ሎ ከሆነ እንደገና አጀስት ያደረግን ቪዲዮአችንን ቡስት እንዲደረግ እና ሞር ቪው እንዲያገኝ ማድረግ እንችላለን ማለት ነው። እሱን እንግዲህ ዩቲዩብ ስቱዲዮ ላይ በመግባት ምን ያክል ተመልካች እያገኘ ነው ቪዲዮአችን የሚለውን የተለያዩ እንትኖች አሉ። ሶ አናሊቲክስ ላይ እንግዲህ አውዲያንስ ላይ እየገባን በዚህ መልኩ ምን ያክል ቪው እናገኛለን፣ እነማን ያዩታል ቪዲዮአችንን ምናምን የሚለውን ነገር ኤቭሪቲንግ እሱን እየገባን ቪዲዮአችን እንደገና ኮንቴንቱን ሞር ማሻሻል እንችላለን ማለት ነው። ታይትሉን መቀየር እንችላለን፣ ተምብኔላችንን ማሻሻል እንችላለን። በዚህ መልኩ የቪዲዮአችንን ቪዚቢሊቲ መጨመር እንችላለን ማለት ነው። እንግዲህ ኔክስት ላይ ያለው ምንድነው እዚሁ አናሊቲክስ ላይ ከሱ ስናልፍ እንግዲህ ምን ማድረግ አለብን የሚለውን ስናይ ዩቲዩብ ኤስኢኦ ግሮዝ ሃክስ ላይ ፈርስት ዩን ፎር ሃወር ቡስት ሼር ዩር ቪዲዮ ኦን ሶሻልስ ቪዲዮአችንን ፖስት እናደርገው ሶሻል ሚዲያ ላይ ኮሚኒቲስ ላይ ግሩፕስ ላይ ቪዲዮአችንን ፖስት ብናደርግ ሰዎች የማየት እድል አላቸው እና ያኔም ቪዲዮአችን የመታየት እድል አለው። አድ ኤክስትራ ኪወርድስ ሊንክስ እነዚህን መጨመር ፒንድ ኮሜንት ላይ ኮሚኒቲ ታብ ፖስት ኢፍ አቬይላብል ኮንሲስተንሲ በጣም ወሳኝ ነው። አፕሎድ ስኬጁል ሄልፕስ አልጎሪዝም ትረስት ዩ ቢያንስ በሳምንት 2 ቪዲዮ ከቻልን 1 ቪዲዮ ብንለቅ ኮንሲስተንትሊ በጣም ቪዲዮአችን ትረስት ያገኛል ማለት ነው በዩቲዩብ። ሶ ኮንሲስተንትሊ አፕሎድ ማድረግ አለብን። ቪዲዮአችንን ኦልሬዲ አፕሎድ የማናደርግ ከሆነ በጣም ለረጅም ጊዜ የሚቋረጥ ከሆነ በዛው ልክ ቻናላችን ዴዲ የሆነ ነው የሚሄደው እና ከዛ አንጻር ኮንሲስተንሲ በጣም ወሳኝ ነው ለሰርች ኢንጂን ኦፕቲማይዜሽን። እንግዲህ ቱል የምንጠቀማቸውን ቱሎች ስናይ ዩቲዩብ በዲቪ ዳይኩ ለኪወርድ ሰርች እዚህ ዩቲዩብ
ራሱን መጠቀም እንችላለን። ቅድም እንዳየነው ማለት ነው። ካንቫ የተለያዩ እንትኖችን መጠቀም እንችላለች። ቻት ጂፒቲ ለስክሪፕት ራይቲንግ፣ ዲስክሪፕሽን እና ታግ ጀነሬሽን ቻት ጂፒቲ መጠቀም እንችላለን። ታግ እንዴት ጀነሬት እንደምናረጋ አይተናል። አሁን ጀነሬት ታግ ብለው የሚገርም ታጎችን ጀነሬት ያደርግልናል። እሱን ኮፒ አድርገን እንደምታዩት እነዚህ ሙሉ በሙሉ ታጎች ናቸው። ኮፒ አድርገን ወስደን ፔስት ማድረግ እንችላለን ማለት ነው። ሶ እንግዲህ ዩቲዩብ ኤስኢኦ ይህን ይመስላል ኮንሰፕቱ። እንዴት አድርጎ የኛ ቪዲዮ ሊታይ ይችላል የሚለውን ነገር ማለት ነው። ሶ ኦራሊ እንግዲህ ያለው ነገር ይህን ይመስላል። ኔክስት ደግሞ ፕራክቲካሊ አፕሎድ እያደረግን እንዴት ተምብኔልስ መስራት እንችላለን የሚለውን ነገር ኔክስት ቪዲዮ ላይ ይዤላችሁ ልመጣ እችላለሁ። እንግዲህ ለዛሬ ያዝኩላችሁ ቪዲዮ ይህን ይመስል ነበር። አዲስ ከሆናችሁ ሰብስክራይብ አድርጉ። ቻው።